ማርበርግ ቫይረስ የሚባለው አዲሱ ቫይረስ ከምንድን ነው የመጣው? ይህ ቫይረስ ህፃናትን ያጠቃል ወይስ አያጠቃም? መተላለፊያ መንገዶች ምን ይመስላሉ? ይህ የብዙ ወላጆች የብዙ ሰዎች ጥያቄ ሆኗል። ስለ ማርበርግ አዲሱ ቫይረስ ብዙ ነገር እናወራለን። ለየት ባለ ሁኔታ ዶክተር ቃል ኪዳን የህፃናት ስፔሻሊስት ሐኪም እንዲሁም ረዳት ፕሮፌሰር በዛሬው ቪዲዮ ብዙ ነገሮች ትነግረናለች። ቪዲዮ እስከ መጨረሻ ተመልከቱ። ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ዶክተር ቃል ኪዳን እንኳን ደህና መጣሽ። ስለዚህ የማርበርግ ቫይረስ ምንድን ነው? ከምንድን ነው የሚመጣው? የማርበርግ ቫይረስ እንግዲህ በ1967 ዓመተ በአውሮፓውያን አቆጣጠር በጀርመን አገር በማርበርግ ከተማ እንደዚሁም ፍራንክፈርት ከተማ ለመጀመሪያ ጊዜ የታየ ሲሆን ከዚያ በመቀጠል እንግዲህ በተለያዩ ዓለማት ክፍሎች ተከስቷል። በአፍሪካ፣ በኤዥያ የተከሰተ ሲሆን በቅርቡም በአፍሪካ፣ በኡጋንዳ፣ በሩዋንዳ፣ በታንዛኒያ እንደዚሁም በጋና የተከሰተ ሲሆን ከፍተኛ የሆነ አደጋን የሚያስከትል ብሎም የሞት አደጋ የሚያስከትል ሲሆን የተለያዩ አይነት ምልክቶች ያሉት ቫይረስ ነው። ይህ ወረርሽኝ እንግዲህ በሀገራችንም የጤና ጥበቃ ሚኒስቴር እንደዚሁም ደግሞ የህብረተሰብ ጤና ኢንስቲትዩት በሰጠው መግለጫ በህዳር ወር በሀገራችን ተከስቷል። ስለዚህ ይህ ቫይረስ የተለያዩ አይነት ምልክቶችን የሚያመጣ ቫይረስ ሲሆን መንስኤውም እንግዲህ መጀመሪያ የሚከሰተው እንግዲህ ፍሩት ባትስ የምንለው የሌሊት ወፍ ከምትባል እንስሳ የሚተላለፍ ወደ ሰዎች የሚተላለፍ ሲሆን ከዚያ በመቀጠል ግን ወደ ሰዎች በተለያዩ መንገዶች ይተላለፋል። እንግዲህ ዶክተር ፋሲል ታዲያ ሌሎችስ መተላለፊያ መንገዶቹ ምንድን ናቸው? እንግዲህ መተላለፊያ መንገዱን ስናይ በዋነኝነት ከሰውነት የሚወጡ ፈሳሾች በተለይ ምራቅ፣ ደም፣ ሰገራ ሊሆን ይችላል፣ ሽንት ሊሆን ይችላል። ኢቭን የእናት ጡት ወተት ራሱ ቫይረሱን ሊያስተላልፍ ይችላል ማለት ነው። ስለዚህ መተላለፊያ መንገዱ በዋነኝነት ኢንፌክትድ የሆነን ሰው ንክኪ፣ ቅርብ ንክኪ ካለ ነው። ብዙ ጊዜ አስተውለሽ ከሆነ እንደ ኮቪድ ይመስለናል። ኮቪድ አይደለም። አሁን ኮቪድ በትንፋሽ የሚተላለፍ ነገር ነው። አንድ ሰው ሲያስነጥስ በድሮፕሌት ነው የሚተላለፈው እንደ ጉፋን ማለት ነው። ይሄኛው ማርበርግ ግን በጉፋን መልክ አይደለም የሚተላለፈው። ከዛ ይልቅ ዳይሬክት ኮንታክት ይፈልጋል። የደም ንክኪ ሊሆን ይችላል፣ የሽንት፣ የሰገራ ወይም ከታመመ ሰው ጋር ረዘም ያለ ጊዜ ንክኪ ከፈጠርን በትክክል ያ ነገር ሊይዘን ወይም ቫይረሱ ሊተላለፍብን ይችላል ማለት ነው። ይህ ቫይረስ እንግዲህ ብዙዎቻችን የሚያስደነግጥ ነገር ነው። በእርግጥ ያው ምልክቶቹን ስንረዳቸው ትንሽ ለየት ያሉ ነገሮች አሉና ይህ ቫይረስ የትኛውን የአካል ክፍል ነው የሚያጠቃው? ኃይለኝነቱስ ምን ያህል ነው? ኬዝ ፋታሊቲ የሚባል ነገር አለና እንዴት ነው የትኛው አካል ነው በጣም የሚያጠቃው? እስኪ ንገሪኝ። እንግዲህ ይህ ማርበርግ ቫይረስ ቅድም እንዳለው እንግዲህ በተለያዩ አይነት ንክኪዎች በተለይ ከሰውነት ፈሳሽ በሽታው ካለበት ሰው የሚተላለፍ ቫይረስ ሲሆን እንግዲህ አንዴ በደም ሊሆን ይችላል። ቅድም ዶክተር ፋሲል እንዳላቸው እነዚህ የሰውነት ፈሳሾች ወደ ሰውነት ከነኩ በኋላ በሰውነታቸው ላይ ሚኮሳ የሚባለውን የሰውነት ክፍል ይነካና ያንን ክፍል ሰንጥቆ በመግባት እንግዲህ በዋነኝነት የመከላከል አቅም ያለበትን ኢሚዩን ሲስተም የምንለውን የሰውነታችንን የበሽታ የመከላከል አቅም የሚያጠቃ ሲሆን ወደዚህ ከገባ በኋላ የተለያዩ አይነት ሴሎችን ከማይክሮፌጅ ጀምሮ የተለያዩ አይነት ሴሎችን የሚያጠቃ ሲሆን በዋነኝነት የደም ስር ላይኒንግ የምንለው ወይም ደግሞ ኢንዶቴሊያል ሴልስ የምንላቸውን የሚያጠቃ ነው። ይህንን በሚያጠቃበት ጊዜ እንግዲህ ምን ይከሰታል? ከዚያ ጋር ተገናኝቶ የተለያዩ አይነት በሰውነታችን ውስጥ ያሉ ኢንዛይሞች የተለያዩ አይነት ስርዓቶችን ያዛባል። በዚህም ምክንያት ፕሮኢንፍላማቶሪ ሳይቶካይንስ የምንላቸው እንደዚሁ ኢንፍላማቶሪ ሪስፖንስ የምንላቸውን መዛባት ስለሚከሰት ከዚህ ጋር ተገናኝቶ እንግዲህ የመርጋት ችግር ወይም ኮአጉሌሽን ካስኬድ የምንለውን ያዛባል ማለት ነው። ስለዚህ ይህ በሚከሰትበት ጊዜ በመጀመሪያ ጊዜ እንግዲህ የተለያዩ አይነት ትኩሳቶች፣ የተለያዩ አይነት ምልክቶች ይታያሉ። ከዚያም በመቀጠል ይህ የመርጋት ችግር በሚከሰትበት ጊዜ እንግዲህ በሰውነት ላይ እንግዲህ የተለያዩ አይነት ምልክቶች ይታያሉ ማለት ነው። ስለዚህ የደም መፍሰስ ወይም ደግሞ የደም መርጋት ችግር ስለሚከሰት በተለያዩ ቦታዎች መድማት ይከሰታሉ ማለት ነው። ታዲያ ከዚህ ጋር ተገናኝቶ ምን አይነት ምልክቶች አሉት ይህ ቫይረስ? እንግዲህ ምልክቱን ስናይ በሚገርም ሁኔታ ከሌሎቹ ህመሞች ትንሽ የሚያምታታ ነገር አለ። በተለይ በመጀመሪያዎቹ 5 ቀናቶች ልክ እንደ ሌሎቹ ቫይረሶች ለምሳሌ ትኩሳት ይኖረዋል፣ ራስ ምታት ይኖረዋል፣ ውጥረት ሊኖረው ይሰማል፣ ሰውነታችን የድካም ስሜት ይሰማዋል፣ እንደ ማያልጃ ወይም የቁርጥማት ስሜት ሊኖረን ይችላል። ስለዚህ ወባንም ይመስላል አንዳንዴ ሌሎች የማጅራት ገትር የሚመስል ነገር ምልክቶችን ሊያመጣ ይችላል። ምልክቶቹ ትንሽ የሚያምታቱ ናቸው። በመጀመሪያዎቹ 5 ቀናቶች ሌላ ነገር ነው። እኛም ይብን ታይፎይድ ይመስለናል፣ ማሌሪያ ይመስለናል። ሆኖም ልክ ከ5 ቀን ጀምሮ መድማት የሚለውን ነገር ለምሳሌ ከትውከት ካለ ትውከት ላይ ደም ሊታይ ይችላል፣ ወይ ተቅማጥ ላይ ደም ሊታይ ይችላል። ደሙ ደግሞ ትንሽ ጠንካራ ያለና ቮሊሚነስ ነው። ያ ማለት ብዙ ደም በአንዴ ሊወጣ ይችላል። ያ ደግሞ የልጁን የአዋቂም ሆነ የህፃናትን ደም ግፊት ሊቀንስ ይችላል ማለት ነው። ዶክተር ፋሲል እንደዚህ አይነት መድማት የሚያመጣ ከሆነ ከኢቦላ ቫይረስ ጋር የሚመሳሰል ነገር አለ?